ሰላም ሰላም ቤተሰብ እንዴት ናችሁ? ኤሚ ኢንድ ታይም ነኝ። ዛሬ ወደ እናንተ የመጣሁት ቻይና የአንጎር ቺፕ በሰውነት ውስጥ በመቅበር አሁን ቤናኦል በሚባል በቁጥር 1 በሶስት ሰዎች ላይ ይህን ነገር ጥናት አድርጋ በሶስት ሰዎች ላይ በአይምሯቸው ላይ ይህን ቺፕ በመግጠም ሰክሰስፉል ሆኛለሁ ብላለች። ውጤታማነቷን አሳውቃለች። ይህም ደግሞ የሆነው ዜናውን ገብታችሁ ማየት ትችላላችሁ። በማርች 31 እንደ አውሮፓውያን አቆጣጠር በዚህ አመት ከአንድ ቀን በፊት እንደማለት ነው። ዛሬ ኤፕሪል 2 ነው። እንግዲህ በ31 ማርች ላይ ይሄንን ነገር አዲስ እንደወጣ ዜናውን የሚያሳይ መረጃ ነው። ይህ መረጃ ገብታችሁ በበለጠ መመልከት ትችላላችሁ። 10 ሰዎች በዚህ እንግዲህ ደግሞ ተሰልፈው እየጠበቁ ነው ያሉት ይሄንን ነገር ለመቀበል ማለት ነው። በ2026 በሚቀጥለው አመት ላይ ደግሞ 50 ሰዎች ለመቀበል ፈቃደኛ ሆነው በዝግጅት ላይ እንዳሉ የሚያሳይ መረጃ ነው የወጣው። በ2010 ጀምሮ ቻይና በዚህ አይነት መልኩ ብዙዎችን እያዘጋጀች ለምትሰራው ስራ ለእያንዳንዱ ጥናት እያደረገችበት የቆየችበትን ከዚህ በፊት ለ13 ሰዎች በዚህ አመት ለ13 ሰዎች አረጋለሁ ብላ ነው። አሁን 3 ሰዎች ናቸው አይደል? በዚህ አመት ለ13 ሰዎች አረጋለሁ። እንግዲህ 10 የሚጠብቁት አሉ። 3 ሰዎች ተደርጓል። ለ13 ሰዎች አደርጋለሁ ቢያንስ በ2025 አረጋለሁ ብላ ነው እንግዲህ የወጣው መረጃ ያለው። 50 ሰዎች ደግሞ እየጠብቋት ነው። ወገኔ ንቃ። ቀጥሎስ ትንሽ ጊዜው እየገፋ ሲመጣ አጀንዳው እየተስተካከለ ሲመጣ ሁሉም ሰው በፍቃደኝነት የሚፈልግ ይቀበላል። አያችሁ። ቀጥሎስ ምን ሊሆን ነው? እያለ ይስፋፋል። ግዳጅ ይመጣል። ከዛ በኋላ ተገደህ ታረጋለህ። ተገደህ የምታረግበት ጊዜ ደግሞ ሩቅ አይደለም። እንዴት ብትሉ ቅርብ መሆኑን የሚያሳየው መጽሐፍ ቅዱሳችን ይናገራል። በዮሐንስ ራእይ ምዕራፍ 13 ከቁጥር 14 15 ጀምራችሁ ወደ ታች ዝቅ እያላችሁ እያነበባችሁ መምጣት ይችላችሁ። ከ16 ጀምራችሁ አንብቡት። በጌታ በኢየሱስ ክርስቶስ ስም አነባለሁ። ታናናሽ ታላላቅ፣ ባለጠጋዎች፣ ዳዎች፣ ጌታዎች፣ ባሪያዎች ሁሉም በቀኝ እጃቸው ወይም በግንባራቸው ምልክትን ያደርጋሉ። እንዲቀበሉ ይደረጋል ምልክትን። እዚህ ጋር ምንድነው? ታናሽ ይሁን ታላቅ ይሁን፣ ባለጠጋ ይሁን ድሃ ይሁን፣ ጌታ ይሁን ባሪያ ይሁን፣ ምንም ይሁን ግን ይሄን ነገር በእጃቸው በቀኝ እጃቸውና በግንባራቸው ላይ ምልክቱን እንዲቀበሉ ይደረጋሉ። የአውሬው ስም ወይም ደግሞ የስሙ ቁጥር ያለው ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዛ አለ። አያችሁ፣ ልትገዙ ልትሸጡ እንዳትችሉ በኋላ ላይ ግዳጅ የሚሆንበት ታይም ላይ እንደሚመጣ መጽሐፍ ቅዱስ ይናገራል በተደጋጋሚ ጊዜ። ስለዚህ ነገር በተለያየ መልኩ ስለ ማይክሮቺፕ ኢምፕላንቴሽን፣ ስለ ኒውሮሊንክ እንዲሁም ደግሞ ስለ ሮቦቶች ስለተለያዩ መልኩ ብዙዎቹን ነገር ወደ እናንተ አምጥቻለሁ። ከ2022 ጀምሬ በጣም ብዙ ቪዲዮዎች ወደ እናንተ ሼር አድርጌያችኋለሁ። ይህንንም ቃል በተደጋጋሚ ጊዜ እኔም ጓደኞቼም ሌሎችም ሰዎች ሲናገሩ ሰምታችሁ ታውቃላችሁ። እንድንጠነቀቅ የሚያስፈልግ ስለሆነ ነው ሰዎች በዚህ መልኩ የምንጮኸው የሚጮሁትም። ወገኔ ንቃ ንቃ ማለት አሁን ብዙ ጊዜ እንደ ቀልድና እንደ ፌዝ ሆኗል። ንቃ ሲባል ጀስት ነቅቻለሁ፣ አውቃለሁ፣ ስለዚህ ነገር አውቃለሁ። ታውቃለህ፣ አውቀህ ለሌላ አሳውቅ፣ ዝም አትበል። ለማያውቅ ስንት የማያውቅ ትውልድ አለ መሰለ። በአገር ቤት ስንት የማያውቅ ሰው አለ። ምንድነው ምን ማለት ነው የሚሉክ እንዴ? ይሄው ቻይና ከኢለን ማስክ ካረገው ከኒውሮሊንክ በላይ የበለጠ ቴክኖሎጂ ተጠቅሜ ይሄን ነገር ሰክሰስፉል ሆኛለሁኝ ነው እኮ እያለች ያለችው። ጭራሽ ምን አደረጉት? የፉክክር ታይም ነው ያደረጉት። ከኢለን ማስክ የኔ ይሻላል የእንትና ይሄ ይሻላል ምናምን የሚሉበት ደረጃ ላይ ደርሰዋል። ተመልከቱ። እግዚአብሔር እንድንጠነቀቅ ቃሉን አስቀምጦልናል። በበፊት ነቢያቶች ብዙ ተነግሯል። ዛሬ ግን እናሾፋለን። ቤት ከፍተን ምን ብለን ሁላችንም ስለሌላ አጀንዳ ላይ ነን ያለነው። የሆነ አጀንዳ በየሳምንቱ ይሰጠናል። እዛ አጀንዳ ላይ ስንከራከር ዩቲዩብ ይከፈታል። በዚህ በኩል የተለያየ የሶሻል ሚዲያ በተለያየ ነገር ተጠምዳችሁ ትውላላችሁ። ከዛ በኋላ ምንም ነገር እንዳታዩ እንዳታስተውሉ፣ ዜና እንዳታነቡ፣ ዛሬ ላይ ምን እንደተፈጠረ ዓለማችን ላይ ብዙ ነገር ሀፕን እያደረገ ነው። በሌላ ነገር ላይ ጭንቅላታችን ተወጥሮ ተይዟል። እንዳናስተውል እኮ ነው። ገብቷችኋል? ይሄ እኮ አጀንዳ ነው እኮ። እንዴት ነው የማይገባችሁ? እኛ ይሄን ነገር በተቻለን አቅም ወደ እናንተ እናመጣለን። አውቀን አይደለም፣ ከናንተ በላይ በልጠን አይደለም፣ ከናንተ በላይ እንትን ብለን አይደለም። በእግዚአብሔር ስም ይዣችኋለሁ። የእውነት የምትሄዱበትን መንገድ ምረጡ።
መንገዳችሁን ለዩ። በቃ እንዴ መጽሐፍ ቅዱስ አንብቡ። በፈጠራችሁ በክርስቶስ ኢየሱስ ይዣችኋለሁ። በቃ መጽሐፍ ቅዱስ አንብቡ። በየትኛውም የሃይማኖት ጥግ ሁኑ፣ በየትኛውም የሃይማኖት ክልል ሁኑ፣ ሙስሊም ሁኑ፣ ካቶሊክ ሁኑ፣ ኦርቶዶክስ ሁኑ፣ የፕሮቴስታንት ጴንጤ ሁኑ፣ የትኛውም ሁኑ፣ ይሄ ነገር ይመለከታችኋል። በቃ ትውልዱን አስመልጡ። ዝም አትበሉ። እያወቃችሁ እየሰማችሁ ሼር አርጋችሁ እንደዚህ አይነት ነገሮችን የሚያመጡላችሁን ሰዎች ምን አለበት ሼር አርጋችሁ ለሌሎች ሰዎች ይሄ ቪዲዮ ደርሰው ሌሎች እንዲጠነቀቁበት ብታረጉ። እኔ ብቻ ሰማሁ፣ እኔ ብቻ አወቅኩኝ ለምን ይቅር? ያላችሁን ነገር ተናገሩ። የበፊት ነቢያቶች በነብዩ ኢሳያስ ጊዜ እንደተጻፈው ሉቃስ ወንጌል ምዕራፍ 3 ላይ ገብታችሁ አንብቡ። አዋጅ አዋጅ አዋጅ፣ ጆሮ ያለው ሁሉ ይስማ። ጆሮአችሁን ከፍታችሁ ስሙ። ኢየሱስ ክርስቶስ የሚመጣበት ሰዓት ነው። ብዙ አጭበርባሪ ነገሮች እየተፈጠሩ ነው ያሉት። ብዙ አርቲፊሻል ኢንተለጀንቲዎች በጣም በብዙ ነገር እየተያዘን ነው ያለ ነው። ቴክኖሎጂ አዎ ቴክኖሎጂ ለየት ያለ ነገር ረቀቅ ያለ ነገር በጣም ጥሩ ነው። እድገት ጥሩ ነው። ነገር ግን እዚህ እድገት ውስጥ ምን አለ? ልጆቻችን ተወጥረዋል። እዚህ እድገት ውስጥ ምን አለ? እኛ ተወጥረናል። ማን ነው ስልኩን ሳያነሳ የሚያድረው? ማን ነው ስልኩን ሳያስቀምጥ በየሰዓቱ የሚቀመጥ አለ ስልኩን ሳይዝ? ወገኔ እግዚአብሔር ምስክሬ ነው። ስልክን የምትይዝበትን ሰዓት መጀመሪያ ሌላ ነገር ከመክፈትህ በፊት ቢያንስ መጽሐፍ ቅዱስ ዳውንሎድ አድርግና ቢያንስ መጽሐፍ ቅዱስ አንድ ጥቅስ አንብበህ ከዛ በኋላ የምታየውን እይ። ወገኔ በእውነት ተይዘናል። በቃ በሆነ ነገር ተጠምደናል። እውነት ህይወት መንገድ የሆነው ክርስቶስ ኢየሱስን እመን ተከተል። በቃ ይሄ ነው መንገዱ ሊያድን የሚችለው። እኔ ምን አለኝ ልሰጥህ የምችለው ኢየሱስን ነው። ሌላ ነገር የለኝም። እኔ በክርስቶስ ኢየሱስ ሀብታም ነኝ። ሀብቴ ኢየሱስ ነው። ምክንያቱም ነገ የሚሄድበትን አውቃለሁ። ነገ መዳኒ ምን እንደሆነ የገባኝ ሴት ነኝ። እባካችሁን እህቶቼ ወንድሞቼ ለምናችኋለሁ በክርስቶስ ስም በቃ እንምረጥ። ምንውልበትን ምንሄድበትን መንገዳችንን እንምረጥ። አም ሶሪ እኔ የማይጠቅመኝ መንገድ ላይ አልገኝም። የማይጠቅመኝን ሰው ጋር አልፈልግም። በቃ በዚህ ነገር ፕሊስ ንቁ፣ አትሸወዱ። ዛሬ ራሳችንን የምናይበት ጊዜ ነው። የራሳችን የምንላቸው ሰዎች እኛን የሚጎዱበት ሰዓት ነው። የራሳችሁ የሆነ ሰው እኮ ነው እየገደለ ያለው። የራሳችሁ የሆነ ሰው ነው ህፃናት ሬፕ እያደረገ ያለው። ህፃናቶች በዓለም ላይ ብዙ እየጠፉ ነው ያሉት። ስንትና ስንት ህፃናት ደም ነው እየጠፋ ያለው። ወገኔ አስተውሉ፣ እውነት አስተውሉ። ዛሬ አንገበግባል። ከዚህ ጋር አንድ ላይ እያዥ የምናገረው አሁን በጀርመን ሀገር ላይ ጠፋ የተባለው ልጅ እውነት ይሄ ሁሉ ቀን ምን በልቶ ምን ጠጥቶ እውነት ይመስላችኋል? ከሞን ንቁ። ዛሬ ጊዜ ህፃናቶች ሞተው፣ ዛሬ ጊዜ ሴቶች ህፃናቶች ሞተው አይገኙም። ሬሳቸው አይገኝም። ይፈለጋሉ፣ እንዲናገራሉ አይደለ? ማስጠንቀቂያ ይደርሰኛል። ማስጠንቀቂያ ብቻ አይደለም ብዙ ዛቻና ማስፈራሪያ ምንም አይመጣም። ነፍሴን አታገኟትም፣ ስጋዬን ነው የምታገኙት። መዳን በክርስቶስ ኢየሱስ ብቻ ነው፣ በሌላ ምንም የለም። ወገኔ ንቃ፣ ጊዜው አልቋል። ንቃ። በእውነት እንደሚያንገበግበኝ ለትውልድ ራራለሁ፣ ለሀገሬ ሰዎች ራራለሁ። ውስጣችሁ የመራራት ልብ ይኑራችሁ። ተነስታችሁ ጨካኞች አትሁኑ፣ አትጨክኑ። በጣም ይቅርታ ኢሞሽናል ሆንኩ ግን ዛሬ ሶሪ። ፕሊዝ እግዚአብሔርን ቃል አንብቡ። በጣም ወዳችኋለሁ። አመሰግናለሁ።